ጋጭተው እሳት ይፈጥራሉ። በአንድ ሰዓት ውስጥ ብቻ ይህን የመሰለ ጥንቅቅ ያለ ቤትም ይገነባሉ። ደግሞ የንስር ዓይንን ያላቸው። ድንገት ሲያጎነብሱ ካዩ አንዳች ነገር ይጠብቁ። ቀና የሚሉት ምን አይነት የዱር እንስሳት መች ስንት ሆነው በዚህ በኩል እንዳለፉ ከሚገልጽ ግሩም ትንታኔ ጋር ነው። ድንገት ደግሞ በጥቅጥቅ ደን መሃል ኮሽታ ይሰሙና እንደ ጨው አምድ ቀጥ ብለው ይቀራሉ። ከሰከንዶች በኋላ ኮሽታው የመጣበትን አቅጣጫ የየትኛው እንስሳ ዳና እንደሆነና ቀጥሎ ምን መደረግ እንዳለበት ከሚገልጽ ስትራቴጂ ጋር ይገለጣሉ። ሲያዩ አይን ብቻ፣ ሲሰሙ ደግሞ ጆሮ ብቻ የሆኑ ይመስሎታል። ወደው ግን አይደለም። አነጣጥሮ ማየት፣ ለይቶ ማዳመጥና ፈጣን ውሳኔ መስጠት ጠግቦ በሚያገሳና ተርቦ በሚጮህ ሆድ መካከል የሚያስቀምጣቸው ምትሃታዊ ክህሎት ነው። እግራቸው ሲስፈነጠር፣ እጃቸው ቀስት ሲያነጣጥር፣ ታዳኙ አውሬ ከዛፍ ላይ ሲወረወር በእኩል ሰዓት ያያሉ። ታዳኙ ግን ያመለጠ እንዳይመስሎት፣ ይኸው ግዳያቸው። ይህ አብረዋቸው ለመዋል ለታደሉ ሰዎች የየሰዓቱ፣ ለእርሶ ይህንን ቪዲዮ ለሚያዩት ደግሞ የየደቂቃው ትርኢት ነው። ማስጠንቀቂያ ግን አለን። የዱር እንስሳት ሲታደኑ ማየት የሚችል አንጀት ከሌለዎት የዛሬው ቪዲዮ ይቅርቦት። ዕድሜያቸው ከ18 ዓመት በታች ለሆኑ ልጆች ግን ይህንን ቪዲዮ ማየት በፍጹም አይፈቀድም። የዛሬው ጉዟችን በአካል ወደፊት፣ በዘመን ወደ ኋላ ይወስደናል። ወደፊት ታንዛኒያ እንሄዳለን። ብዙ መቶ ዓመታትን ወደ ኋላ ተጉዘን ደግሞ የሆነ ዘመን ላይ ጥንታዊ የሰው ዘር በሙሉ ይኖረው የነበረውን አይነት የሕይወት ዘይቤ ዛሬ ላይ ከሚኖሩ ሕዝቦች ጋር አብረናቸው እንውላለን። ሃድዛቤ ይባላሉ። በአጭሩ ሃድዛ የሚሏቸውም አሉ። የሃድዛ ሕዝቦች እያለን እንቀጥላለን። በሰሜናዊ ታንዛኒያ የታላቁ ስምጥ ሸለቆ አካል በሆነው በኢያሲ ሐይቅ ዙሪያ ነው የሚኖሩት። አዳኝ ናቸው። አያርሱም፣ አይዘሩም፣ አያጭዱም። ለነገ የሚባል ሕይወትም የላቸውም። ማለዳ የዕለት እንጀራችንን ስጠን ብለው ይወጣሉ። እሱም አያሳፍራቸውም። ይህንን ሕይወት ላለፉት 5000 ዓመታት ኖረውታል ይላሉ ተመራማሪዎች። ከዘመናዊው ዓለም ጋር የተዋወቁት ግን ከ150 ዓመታት በፊት ነው። በምድር ላይ እየጠፋ የሚገኘውን ጥንታዊ የሕይወት ዘይቤ ማስቀጠሉ ቢሳካላቸውም ዝርያቸውን ማስቀጠል ግን ፈተና እየሆነባቸው ይመስላል። በምድራችን ላይ የቀሩ የሃድዛ ሕዝቦች 1500 ብቻ ናቸው። አኗኗራቸው ብቻ ሳይሆን ቋንቋቸውም ከሌሎች የታንዛኒያ ሕዝቦች ጋር አይገጥምም። ምስራቅ አፍሪካ ውስጥም ቢሆን ይህንን የሚመስል ቋንቋ የሚናገሩ ሕዝቦች ሃድዛዎች ብቻ ናቸው። ወደ ደቡብ አፍሪካና ናሚቢያ የመሄድ ዕድሉን ካገኙ ግን የቋሳና የዙሉ ሕዝቦችን ጨምሮ በርከት ያሉ ተመሳሳይ ድምፀት ያላቸውን ቋንቋዎች የሚያወሩ ሕዝቦች ያገኛሉ። ከሃድዛ ሕዝቦች ጋር ለመዋል መጀመሪያ ዳሬ ሰላም፣ ቀጥሎ ወደ አሩሻ እንበራለን። ከአሩሻ ወደ ካራቱ የ4 ሰዓታት የመኪና ጉዞ ማድረግ፣ ከካራቱ አስጎብኝና መኪና ተከራይተን በጠጠር መንገድ 70 ኪሎ ሜትሮችን መጓዝ ይኖርብናል። አስጎብኚዎችን ከፈለጉ ከአሩሻም ማምጣት ይችላሉ። ዋናው ነገር ግን ያለ አስጎብኚ የሃድዛን ሕዝቦች ማግኘት አይቻልም። ምክንያቱም ጫካ ውስጥ ነውና የሚኖሩት። በመሃል ምን እንደሚፈጠር አይታወቅም። ሲቀጥል ሃድዛዎች ቋሚ መኖሪያ የላቸውም። ሕይወታቸው የተመሠረተው በአደንና ፍራፍሬ ለቅሞ በመብላት ላይ ነውና ባረፉበት አካባቢ የዱር እንስሳት ቁጥር መመናመኑን፣ የፍራፍሬና የሥራ ስር መጠን መቀነሱን ሲያስተውሉ ጓዜን ጉዝጓዜን ሳይሉ አካባቢውን ጥለው ጥርግ ሊሉ ይችላሉ። እናም በአዋቂ ካልሆነ ለቱሪስቶች ሃድዛዎችን ፈልጎ ማግኘት ከባድ ነው። በየሄዱበት ታዲያ አንገት ማስገቢያ ጎጆ የመቀለስ ልማድ አላቸው። ጎጆአቸው የሚሰራው በአካባቢው ከሚገኝ እንጨትና ከእርጥብ ሳር ነውና አርክቴክትም ኢንጂነርም የግንባታ ፌሮም አያስፈልጋቸውም። በዘመናዊው ዓለም ዓመታትን የሚፈጀው ጎጆ ቅለሳ ሃድዛዎች ጋር ሲሆን ግን እጅ ይሰጣል። በሰዓታት ውስጥ ብቻ ጥንቅቅ ያለ የመኖሪያ ቤት ይዘጋጃል። ይሄ ደግሞ ምኑን ጥንቅቅ ያለ ነው ካላችሁኝ ግን ሕይወት አንድም የምርጫ አንድም የዕጣ ፈንታ ብዙ ጊዜ ግን የልምድ ውጤት ናት። ዛሬ የምንኖርበትን ቤት ለምደነው እንጂ ተወልደን ያደግነው በሃድዛዎች መንደር ቢሆን ኖሮ ከዚህ በላይ ማሰብ ባልቻልን ነበር። በእንዲች አይነት ጎጆ ውስጥ አንድ ቤተሰብ፣ በአንድ አካባቢ ደግሞ ከ30 የማይበልጡ ሃድዛዎች ይኖራሉ።
ከሰማይ ወፍ ያወርዳሉ ስለተባለላቸው አልሞ ተኳሾች ሰምታችሁ ይሆናል። ዛሬ ግን በዓይናችሁ ታዩታላችሁ። እዚህ አደን የኑሮ መሠረት በሕይወት የመቆየት ምክንያት ነውና እንደ ማንኛውም ኑሮን ለማሸነፍ እንደሚጥር የምድራችን ነዋሪ ሀድዛዎች ከእንቅልፋቸው የሚነቁት በሌሊት ነው። እሳት ነዶ ሁሉም የአደን ቡድኑ አባላት እስኪሰባሰቡና የማለዳ ወጋገን እስኪገለጥ እየተጨዋወቱ ይጠብቃሉ። ለአደን ሲወጡ ቀስት፣ ቢላና ገጀራ ይይዛሉ። ቀስት ዋነኛው የአደን መሳሪያ ነው። ገጀራ በመንገዳቸው የሚያጋጥማቸውን ጥቅጥቅ ያለ ጫካ ወይም አላሳልፍ የሚል እሾሃማ ዛፍ ለመመንጠር፣ ቢላ ደግሞ ወደ ሰፈር እስኪመለሱ ይርባቸዋልና ካደኗቸው እንስሳት መካከል አነስ ያለችውን ቆራርጠው እንዲቋደሱ ያስችላቸዋል። ሀድዛዎች የማይበሉት አይነት እንስሳ የለምና እግራቸው መንገድ በረገጠ ቅጽበት አደን ይጀምራሉ። አንዴ አይናቸው ውስጥ የገባ አውሬ ዛፍ ላይ ተንጠላጥሎ ጉድጓድ ውስጥ ገብቶ ወይም ቋጥኝ ውስጥ ተቀርቅሮ ማምለጥ አይቻለውም። ለዚህ ደግሞ ውሾች ሁነኛ የአደን አጋሮቻቸው ናቸው። ሮጠው የማይደርሱባቸውን ፈጣን አውሬዎችና በቀላሉ ቋጥኝ ውስጥ የሚደበቁ ትናንሽ እንስሳት በውሾቻቸው ያድኗቸዋል። እንደ አደኑ አይነትና እንደ አዳኞቹ ብዛት ቢለያይም ለአደን ቢያንስ እስከ 20 ውሾች ይሳተፋሉ። ውሾቹ ያው ውሻ ናቸውና ቆይቶ ይደርሳልን አያውቁም። አዳኞቹ ፈጥነው ካላስጣሏቸው ያደኑትን እንስሳ በቅጽበት ውስጥ ቅርጥፍጥፍ አድርገው ሊበሏቸው፣ የሰዎቹን ድካም መና ሊያስቀሩት ይችላሉ። ሥጋ በልቶ የጠገቡ ውሾች ደግሞ እንኳንና ጥሻ ለጥሻ እየሮጡ ተጨማሪ አደን ሊያደርጉ ቢጠሯቸው አይሰሙም። እናም በአስቸኳይ ውሾቹ ጋር መድረስ ሥጋውን ለማስጣል ብቻ ሳይሆን በቀጣይ ለሚኖር አደንም አስገዳጅ ነው። ውሾቹ ከፍተኛ የማሽተት ችሎታ ያላቸው በመሆኑ ከእይታ የተደበቁ እንስሳትን አሳዶ ለማደን ምትክ የሌለው ሚና ይጫወታሉ። በጉዞ ወቅት ውሾች እንደ ባለቤቶቻቸው መንገድ ይዘው ቀጥ ብለው አይሄዱም። ልክ እንደ ጌቶቻቸው ሁሉ በልተው የሚያድሩት ታዳኝ ሲገኝ ነውና ከመንገድ እየወጡ አሰሳ ያደርጋሉ። አንዳንዴም አዳኞቹ ራሳቸው በአካባቢው የዱር እንስሳት ማለፋቸውን የሚገልጽ ዱካ ካገኙ ውሾቹን ቀድመው ይልኳቸዋል። ውሾቹ በራሳቸው ተነሳሽነት ድንገት ከተፈተለኩ ግን አንዳች ሲሳይ ጫካ ውስጥ ተገኝቷል ማለት ነው። እዚህ አልሞ መሳትና በመከራ የተገኘ ታዳኝ እንስሳ እንዲያመልጥ ማድረግ በሰፈሩ ነዋሪዎች የዕለት ጉርስ ላይ እንደ መቀለድ ነው የሚቆጠረው። ብዙ ጊዜ ከአዳኙ እጅ የወጣ ቀስት ከየትኛውም ርቀት ላይ ቢሆን ምግብ ይዞ መመለስ አለበት። ጊዜ ወርቅ ነውና በቀስት የተወጋው እንስሳ እስኪሞት ቆሞ አይጠብቁም። ጭንቅላቱን ቀጥቅጠው ወይም በጥርሳቸው ነክሰው ሕይወቱ እንዲያልፍ ያደርጉታል። አነስ ያለ ከሆነ ከቀበቶ ጋር አስረው፣ ከፍ ያለ ከሆነም በጀርባቸው አዝለው ጉዟቸውን ይቀጥላሉ። የአደን ሕይወት ቀላል ሊመስሎት ይችላል። ነገርየው ግን ሌላ መልክ አለው። እንደ የትኛውም ዘመናዊ ሙያ ሁሉ 3 መሠረታዊ ነገሮችን ይጠይቃል፤ ዕውቀት፣ ክህሎትና ስነ ምግባር። እያንዳንዱ የዱር እንስሳ የራሱ የሆነ ባህሪ አለው። ከአደን በፊት ስለ ዱር እንስሳት ባህሪ ዕውቀት፣ ባህሪያቸውን መሠረት ያደረገ ምላሽ ለመስጠት ደግሞ ክህሎት ሊኖሮት ይገባል። ከፍተኛ የሆነ የማሽተት ባህሪ ያላቸው እንስሳት የሰዎችን ወደ አካባቢው መምጣት በቀላሉ ማወቅ ስለሚችሉ ከእነሱ ጋር ፊት ለፊት የመገናኘት ዕድሉ የጠበበ ነው። ይሄኔ ከርቀት ድምፃቸውንና ኮቴያቸውን የመስማት የእግራቸውን ዱካና የጣሉትን ዕዳሪ በመመልከት ብቻ ማንነታቸውን በፍጥነት የመለየት ዕውቀትም ክህሎትም ሊኖሮት ይገባል።